ሄ ጋይስ እንደምናችሁ። ስለ ቪክተር እና ራስተር ፋይል አጭር ቪዲዮ ይዤላችሁ መጥቻለሁ። ሶ ብዙ ጊዜ ሲባል ሰምተናል። አይ ዶንት ኖ ዲዛይን ላይ ያላችሁ ሰምታችኋል ብዬ እርግጠኛ ነኝ። ራስተር እና ቬክተር ፋይል አዶቤ ፎቶሾፕ ለፎቶ ነው እንጂ ለሎጎ አይሆንም፣ አዶቤ ኢሉስትሬተር ለሎጎ ነው እንጂ ለፎቶ አይሆንም ምናምን የሚባሉ ነገሮች ሰምቻለሁ። ግን ብዙ ጊዜ በደንብ በስነስርዓት ተብራርቶ ለምን እንደሆነ ሲገለጽ አላየሁም እና በሁለቱ መካከል ያለውን ልዩነት በዚህ ቪዲዮ ባጭሩ ለማሳየት ሞክራለሁ። ይሄ የምታዩት ዊንዶ የአዶቤ ኢሉስትሬተር ነው። አንድ ፖይንት ማድረግ የምፈልገው ነገር ኢትስ ናት አባውት ዘ ሶፍትዌር፣ የምንጠቀመው ሶፍትዌር ሳይሆን ቁም ነገሩ ፋይሉ ራሱ በተፈጥሮ ምንድን ነው፣ ፋይሎቹ ልዩነታቸው በተፈጥሯቸው ምንድን ነው። አንዱ ኳሊቲውን ሉዝ እንዲያደርግ የሚያደርገው ምንድን ነው፣ አንዱ ደግሞ ኳሊቲውን ሉዝ ሳያደርግ እንደፈለግን ማሳደግ ማሳነዙ ማድረግ የምንችልበት ልዩነቱ ምንድን ነው የሚለውን ነገር ነው ማወቅ ያለብን ብዬ አስባለሁ። እና በዚህ በአዶቤ ኢሉስትሬተር ውስጥ ላይክ ለሚ ኦፕን የራስተር ፋይል ወር ደግሞ ፎቶ ከፍቼ ላሳያችሁ ማለት ነው። ፎቶ ማለት ራስተር ፋይል ማለት ነው። እና ያንን ከፍቼ ባሳያችሁ ይህንን ላይ ከስልኬ ላይ በስልክ ያነሳሁት ፎቶ ነው። ይህንን it is a photograph, it is a raster image, ግን በአዶቤ ኢሉስትሬተር ነው የከፈትኩት። it's not about the software that we use, it is the nature of the file itself. ለምሳሌ ይህንን let me zoom in. ዙም ሳደርግ at some point we will start seeing pixels. let me በቀላሉ እንዲታየን እዚህ ጋር ላድርገው ለምሳሌ. now you can see like the yellow, you can see the orange, you can see the red, right? like እያንዳንዱ pixel you can see like the little boxes. I don't know how it's visible, I think it's visible right here. በሌላ አማርኛ ራስተር ኢሜጆች የተሰሩት በጥቃቅን ፒክስሎች መደርደር ነው የተሰሩት። like እንዴት like ግንብ እንደሚሰራ ጡቦች ተደርድረው it's the same way. ፋይሉ ራሱ ሲሰራ እንደዛ ነው የተሰራው ነው። ተደንግጎልን ነው። ለምሳሌ የዚህ ፋይል ፕሮፐርቲውን ብናይ የሆነ ቫልዩ አለ፣ ወደ ጎን ምን ያህል ፒክስል፣ ወደ ታች ምን ያህል ፒክስል እንደሆነ ማለት ነው። አሁን ይሄንን ፋይል በጣም አሳንሼ ላይክ ሳይዙ እንደዚህ በጣም አውርጄ ሴቭ አድርገው አሳያቸዋለሁ። ይሄንን ዴሞንስትሬት አድርጌ ቅድም ከገባበት ከተፈጠረበት ሳይዝ አሁን በጣም አሳንሰነዋል። ቅድም ራሱ ለማየት እንዲመቸን አሳንሰነዋል። አሁን ደግሞ የባሰ አሳንሰነዋል። በዚህ ሳይዝ በጣም በቃ ኦብቪየስ እንዲሆን በጣም ላሳንሰው እና I'm going to save this. አሁን ቅድም ይዞ የነበረው የፒክስል ቫልዩ እና ወደ ታች ይዞ የነበረው የፒክስል ቫልዩ አለ። አሁን ደግሞ ሪሳይዝ አድርገን ያስቀመጥንበት የፒክስል ቫልዩ አለ ወይም ደግሞ ዳይሜንሽን አለ ማለት ነው። በስክሪናችን ሪዞሉሽን መሰረት ያሳየናል። ቅድም ኢምፖርት ያደረግንበት እንደ አዲስ ኢምፖርት አድርጌ ባሳያችሁ፣ ይሄ መጀመሪያ ኢምፖርት ሲደረግ የነበረውን ሳይዝ ማሳያችሁ ማለት ነው። እንደዚህ ነው የነበረው። it was this big. ይሄ ፎቶ ይሄ ራስተር ፋይል በእኔ ሞኒተር ሪዞሉሽን የሚይዘው ቦታ ይሄን ያህል ነው ማለት ነው። አሁን ግን ያንን ሪሳይዝ አድርጌ think I lost it. Here it is. እቺን በጣም አሳንሼ ይሄንን ዳይሜንሽን እንድትይዝ አድርጌያለሁ። ይሄንን ሴቭ ባደርገው this is all about it. like የሚባለው ነገር ቁም ነገሩ ይሄ ነው። like ዩዝ ያደርጋል የሚባለው አሁን ሴቭ ሳደርገው በዚህ ዳይሜንሽን ነው ሴቭ የሚደረገው ማለት ነው። ኮሌክት ፎር ኤክስፖርት ኮሌክት ፎር ኤክስፖርት ሲንግል አሴት ፍላወር ብዬ ሴቭ ላድርገው። አስ ምንድነው ሴቭ ማድረገው PNG ነው because it's a raster file. ኤክስፖርት ብለው and I save it. በዚህ ሳይዝ አሁን ያለውን ኳሊቲ ይሄ መጀመሪያ ትልቅ የነበረው ራሱ ፋይሉ በጣም ስላሳነስ ነው ዲቴይሉን ሉዝ አላረገም። as soon as we save it ግን we decide ወደ ጎንና ወደ ታች ምን ያህል ፒክሰሎች መያዝ እንዳለበት we decide ማለት ነው። ያንን አሁን ሴቭ ያደረኩትን ሳስገባው it is the same dimension ግን it's already pixelated. there is no going back from this, there is no going back to get this because it has lost all the details. መጀመሪያ ካሜራችን ካፕቸር ያደረጋቸውን በፒክሰል ሪፕሬዘንት ያደረጋቸውን ዲቴይሎች it has lost them already. there is no going back. that's why ሎጎ መሰራት ያለበት በቬክተር ነው የሚባለው። ለዛ ነው ቬክተር ምንድን ነው እንደዚህ እንዳይሆን የሚያደርገው ነገር ምንድን ነው የሚለውን ነገር እኔ ቬክተር ማለት like አዶቤ ኢሉስትሬተር ላይ ማንኛውም ነገር ስንሰራ ይሄን ወደ ጎን ላድርግና አዶቤ ኢሉስትሬተር ላይ ማንኛውም ነገር ስንሰራ it is creating it in vector. this box is now vector, it's not raster. I can save this in box, I can save this like in the ቅድሙ collect for export as single asset. now let's say box, it's not as PNG. if I save it as PNG it's going to be raster, it's going to be the same thing. It's going to save this box. If I save it as PNG
Actually, let me show you saving it as PNG first. So when I save, let me save it as PNG, export, and choose, I have saved it as PNG. Now I'm going to import it as PNG again. Okay. No. Let's close this real quick and import as PNG. See, now it has represented. Okay, this like Adobe Illustrator has represented our box, which was Victor, in pixel. Like in represent በሚያደርጉ ፒክስሎች በሚችለው as best as it could, it has represented the box. So ይህንን እንደ ቅድሙ ነው የሚሆነው. If I just shrink it down, if I enlarge it, it's going to be pixelated. Now let's save this. Let's delete this, and let's save this as SVG, which is a vector file. So it's as a single asset. Now I'm going to save it as SVG, and let's rename this box.svg. Okay, if I export this and choose, now I'm gonna import it again, right? I'm importing it. Now it opened it in its own window. It's still the same thing. Okay, it doesn't lose anything. So if I open this, if I open the SVG file in a code editor, like SVG file በተፈጥሮ ምንድነው የሚለውን ለመገር ለማየት በኮድ ኤዲተር ከፍቼ ላሳያችሁ. So if we open it in a code editor, any SVG file, you can try this. It is not a like photo አይደለም ያለቀለት ፎቶ እንደዛ አይደለም. It is a code. Now there is SVG, like it's HTML የምታውቁ ሰዎች like HTML element, there is a style. I can change this. ለምሳሌ ፊል የሚለው ይሄንን ቀለም መሀሉ ላይ ሙላው ማለት ነው። ስትሮኩን ይሄንን ቀለም አድርገው እነዚህ ኮኦርዲኔቶች ዊድዙ እንዴት ነውና ሃይቱ ምን እንደሆነ so ኮምፕሌክስ በሆነ ቁጥር ይሄ ፋይል እየረዘመ ይመጣል. So there is nothing difference with this and HTML file, like ዌብሳይት የምንሰራበት ፋይል እና ይሄ by nature they are just codes. Okay, so that's why ይሄንን ለምሳሌ ይሄን አሁን ይሄ code is representing this SVG, right? If I say change this so ይሄንን ወደ 700 ላድርገው ለምሳሌ, just to make it so extreme so we can see the difference. 700 ባደረገው ይሄንን 600 ባደረገው. Okay, and if I save this and now let's close this and open that. I won't save ያደረኩትን ፋይል ልክፈተው መልሼ. Don't save this. So this is the new file. You can see how big it is. It's not that small SVG anymore. Okay, ቦክሱ እንዳለ ቢሆንም ከዛ ቦክስ አልፎ it is now too big. Okay, so if I like ቀለም መሀል ላይ ያለውን ቀለም ብቀይረው ለማየት እንዲመቸን. Okay, now this is the, so ከአርት ቦርዱ አልፎ it got this big man. So it's just a code. SVG or the vector files are not images like ያለቀላቸው images ሳይሆኑ they are like a recipe. Like ለምሳሌ ምግብ አሰራር ሬሲፒ, like let's say ሽሮ አሰራር ሬሲፒ አለን, በጣም የምንወደው ሽሮ አሰራር ሬሲፒ አለን ብንል እና ለአንድ ሰው መስራት እንችላለን, ለመቶ ሰው መስራት እንችላለን ያን ሬሲፒ ተጠቅመን. Okay, but if we have just ራሱ የተሰራው ሽሮ ቢመጣልን and let's say we want to feed that ሽሮ to 100 people, I don't know, we could just add more water and make it thin and distribute that, you know, በጣም የቀጠነ ሽሮ. So the difference is basically is that's the difference. Okay, so long story short, SVGs are just instructions, or vector files are instructions how to make the image, and raster images or PNGs and JPGs are a literal representation or a literal storage or like stored file of pixels. So that's the basic difference, and that's why we want Illustrator file ላይ ምንሰራቸው ሎጎዎች፣ አይኮኖች የመሳሰሉ ነገሮች at some point ትልቅ መሆን የሚያስፈልጋቸው at some point ማነስ የሚያስፈልጋቸው ዳታ በመካከል ሉዝ ሳያደርጉ ሲያድጉና ሲያንሱ ዳታ ሉዝ ሳያደርጉ ለመጠቀም እንዲያስችለን ሎጎ፣ አይኮን የመሳሰሉ ነገሮች በኤስቪጂ ፋይል ሴቭ እንዲደረጉ ያስፈልጋል. That's the main difference. አጭር ቪዲዮ እያረዘምኩባችሁ, that's the whole story. I have another video I made in animation. I try to break it down as much as I can. Again, I found that videos, it can be somehow boring for some people, so I had to create this one. Now, let me know if you have any questions. Let me know if you prefer videos like this or the animation that I make. And also, I will try to go live and answer some of your questions and do like some live session design stuff. So, let me know what you think. And